አቤ ይህን ሁሉ ስጦታ ያዘጋጀሁት ለፍቅረኛ ሳንድራ ነው። ምክንያቱም ነገ ልደቷ ነው። ስለዚህ እሷን ደስ እንዲላት አቅሜ የቻለውን ሁሉ ነገር ላደርግላት ዝግጁ ነኝ። ግን አሁን ከስጦታው ውጪ በምን ሰርፕራይዝ እንደማደርጋት ግራ ገብቶኛል። ያው ባለኝ ቀሪው ለ1,000,000 ብር መኪና እንዳልገዛላት የበፊት ፍቅረኛዋ ለእሷ በጣም ውድ መኪና ገዝቶላት ነበር። ስለዚህ መኪናው ይቅር። ግን አቤ እስቲ ንገረኝ በምን ሰርፕራይዝ ላድርጋት? አይ ኮጆ፣ ሳንድራን በጣም እንደምትወዳትና እንደምታፈቅራት አውቃለሁ። ግን ኮጆ ለእሷ ብላ ያለን 2,000,000 ብር ማባከን የለብህም። ምክንያቱም ሳንድራ ከአንተ በፊት 4 ሀብታሞችን በውበቷና በዛ ገራሚ ሰውነቷ በማታለል በጣም ብዙ ገንዘብ ዘርፋቸው ነበር። ስለዚህ ሰርፕራይዙን ተወው። አቤ ትቀልዳለህ እንዴ? ሳንድራ እኮ ለፍቅራችን ብላ ነው እነዛን ሀብታሞች የዘረፈቻቸው። አቤ ይኸውልህ ከዚህ በኋላ ስለ ፍቅረኛዬ መጥፎ ነገር እንዳታወራ፣ ካልሆነ ግን የኔና ያንተ ጓደኝነት ያበቃል። እሺ በቃ አቤ፣ ፍቅረኛዬን ባለማወቅ ስሟን ስላጠፋህ ይቅርታ አድርጌልሃለሁ። በቃ አሁን ጸቡን እንተወውና እኔ አሁን ፍቅረኛዬን መቼም ከልቧ የማይጠፋ ሁል ጊዜ ስታየው የሚያስደስታትን ነገር ላረግላት ፈልጋለሁ። በምን ሰርፕራይዝ ላድርጋት? ኮጆ አንድ ገራሚ ሀሳብ መጣልኝ። ቆይ ለምን የፍቅረኛህን ስም አትነቀስም? ምክንያቱም ሳንድራ ስሟን እንደተነቀስክ ስታውቅ በጣም እንደምትወዳትና እንደምታፈቅራት ትረዳለች። ደግሞ ይሄ መቼም ልትረሳው የማትችለው ነገር ነው። ምን ታስባለህ? አቤ ይሄ በጣም አሪፍ ሀሳብ ነው። በቃ ምንም ጊዜ ማባከን አያስፈልግም። በእርግጠኝነት እሷም በጣም ደስ ይላታል። አሁኑን ወደ ንቅሳት ቤት እንሂድ። ከዛ ሳንድራ አይ ላቭ ዩ ዳይ ብዬ እነቀሳለሁ። ሰላም እንዴት ነህ? ዛሬ በጣም የሚያምር ንቅሳት እንድትነቅሰኝ እፈልጋለሁ። አሁኑኑ እጄ ላይ ሳንድራ አይ ላቭ ዩ ዳይ ብለህ ነቅሰኝ። ይኸውልህ ዛሬ ያለህን ሙሉ ችሎታ ተጠቅመህ ነቅሰኝ። ከዛም መነቀስ የሚፈልጉ ብዙ ሰዎችን አመጣልሃለሁ። እንዴ ኮጆ እጅ ላይ ከምትነቀስ ለምን ደረት ላይ አትነቀስም? አይ አቤ እጄ ላይ ነው የምነቀሰው፣ ምክንያቱም ንቅሳቱ ለሰዎች እንዲታይ እፈልጋለሁ።